በመጀመሪያ ካፕከት እንከፍታለን። የሚለውን እንጫናለን። ማስተካከል የፈለግነውን ሚዲያ እንመርጣለን። ከመረጥን በኋላ አመረጥነውን ሚዲያ ኢምፖርት ካደረግን በኋላ ታይም ላይን ኦርጋናይዝ እናደርገዋለን ማለት ነው። ኤዲት ከማድረጋችን በፊት ቪዲዮዎችን ቪዲዮዎችን ውስጥ አላስፈላጊ ድምጽ ካለ ያንን እናጠፋዋለን። ምክንያቱም ቪዲዮን ኢምፖርት ያደረግነው ቪዲዮ አላስፈላጊ ድምጽ ካለ እንዴት አድርገን መቀነስ እንዳለብን እንገራችሁ። ታይም ላይኑን ክሊክ እናደርጋለን። እዛ ስፒድ፣ ቮሊዩም፣ አኒሜሽን፣ ኢፌክት፣ ዲሌት፣ ስፒድ፣ ቢት፣ ክሮፕ፣ ዱፕሊኬት፣ ሪፕሌስ ምናምን ሚል እያነበባችሁ ስትሄዱ ሪዱስ ኖይዝ ሚል አለ። ጫጫታ መቀነስ ማለት ነው። ያንን ክሊክ እናደርግና እናበራዋለን ማለት ነው። ሪዱስ ኖይዝ የሚለውን ይቀንስልናል ማለት ነው። ታይም ላይኑን ስለሚያስቸግረን በመጀመሪያ ድምፁን እንቀንሳለን። አኒሜሽን፣ ኢፌክት፣ ዲሌት፣ ስፒድ የሚሉ ነገሮች አሉ። ለምሳሌ ስፕሊት የሚለውን ስንነካ የፈለግነውን ቦታ ላይ መቁረጥ የፈለግነውን ላይ ክሊክ አድርገን ከቪዲዮአችን ጋር የምናስቀምጠው ጽሑፍ ካለ ቴክስት የሚለውን ክሊክ አድርገን አድ ቴክስት የሚል አለ። ይሄንን እንነካለን ማለት ነው። የምንፈልገውን እንጽፋለን ማለት ነው። ፎንት ስታይል፣ ኢፌክት፣ አኒሜሽን ማስተካከል እንችላለን ማለት ነው። ፎንቱን እንደዚህ ስታይል፣ ኢፌክቱን፣ አኒሜሽን ማለት ስንቀርጽ አላስፈላጊ ድምጽ ካለ ታይም ላይኑ ላይ ክሊክ በማድረግ ቮሊዩሙን መቀነስ መጨመር እንችላለን ማለት ነው። ስፒዱን እዚህ ጋር ስፕሊት፣ ቮሊዩም፣ አኒሜሽን፣ ኢፌክት አለ። ዲሌት፣ ስፒዱን የቪዲዮውን ፍጥነት መጨመር መቀነስ እንችላለን። ይሄ ይመስላል። አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ስለተከታተላችሁ አመሰግናለሁ። ሪዱስ ማድረግ አለብን ማለት ነው፣ መቀነስ አለብን። ከዛ የምናወራው ወሬ ደግሞ ማለት ንግግራችን ወይም ያለው ሙዚቃው ድምፁ ከፍ እንዲል ከፈለግን መቀነስም መጨመርም እንችላለን። ቮሊዩም ጫጫታን መቀነስ ካየን ቪዲዮ ስንሰራ የማንፈልጋቸው ፓርት ካሉ እንዴት አድርገን እንቆርጠዋለን፣ እንዴት አድርገን እናስወግደዋለን የሚለውን እናያለን ማለት ነው። ከዛ አሁንም ታይም ላይን ክሊክ እናድርገዋለን። ታይም ላይኑን ክሊክ አድርገን
ያን ክሊክ ስናደርገው ስፕሊት የሚል አለ። ከዛ መቁረጥ ከምንፈልግበት ቦታ ላይ ስፕሊት እናደርጋለን ማለት ነው። ማጥፋት እስከምንፈልገው ድረስ ስፕሊት ያለችባት ላይ ወደ ቀኝ ወይ ወደ ግራ ማንሸራተት እንችላለን። ያለ ሁለተኛ ስፕሊት በማድረግ ከዛ በሁለት ስፕሊቶች መካከል ያለውን ክፍተት በመንካት ዲሊት ማድረግ እንችላለን ማለት ነው። ያጠፋነው በስህተት ከሆነ ለመመለስ እዛው ስፕሊት ቦታ ላይ ታይም ላይኑ በላይ የሆነች ቀስት ወደ ግራና ወደ ቀኝ ይዞራሉ። ይችን ነካታለን።